ሰላም ልጆች እንዴት ናችሁ? ዛሬ የመጀመሪያውን ዙር የእጅ ጽሑፍ ስልጠና ጀምረናል። እንግዲህ ክረምቱ ልጆች የእጅ ጽሑፋችሁን አሻሽላችሁ መስከረም ላይ አዲስ ደብተር ላይ የሚጻፈው ጽሑፍ አዲስና በጣም ማራኪ የእጅ ጽሑፍ ይሆናል ማለት ነው። ዛሬ እንግዲህ ክፍል 1 የምንጀምረው የእንግሊሽ አልፋቤት ሌተርስ በምንጽፍባቸው ስትሮኮች ይሆናል። እነሱም እንግዲህ ይህንን ስልጠና እስከ መጨረሻው በመውሰድ የቆንጆ የእጅ ጽሑፍ ባለቤት እንድትሆኑ እያልኩኝ ቀጥታ ወደ ስልጠናው እሄዳለሁ ማለት ነው። መልካም እንግዲህ አሁን 7 ስትሮኮችን አንድ በአንድ ለማየት እንሞክራለን። እዚህ ላይ የምታዩት ቨርቲካል፣ ሆሪዞንታል፣ ስላንት፣ ተነል፣ ከርቭ፣ ዶት እንዲሁም ሰርክል እነዚህ መሰረታዊ እና በጣም አስፈላጊ የሆኑ የስትሮክ አይነቶች ሲሆኑ እነዚህን በመጠቀም ነው እንግዲህ የተለያዩ ከኤ እስከ ዜድ ያሉ አልፋቤቶችን በካፒታልም በስሞልም ሌተር አድርገን የምንጽፋቸው ማለት ነው። እስቲ ከኔ ጋር አብረን እንጻፍ። እንግዲህ እዚህ ላይ የምታዩት ዘ7 ስትሮክ ናቸው። ልጆች በዚህ አጋጣሚ ላስተላልፍላችሁ የምፈልገው መልእክት ምንድን ነው? ስልጠናውን ጀምራችሁ ማቆም ትክክል አይደለም። እያንዳንዱን እኔ የምሰራቸውን ነገሮች ኮፒ ለማድረግ ዝግጁ መሆን አለባችሁ። ደብተር ማዘጋጀት አለባችሁ። እኔ የምነካቸውን ቦታዎች እየነካችሁ ልምምዳችንን እንጀምራለን ማለት ነው። ስለዚህ እነዚህን 7 ስትሮኮች እሰራለሁኝ። ቨርቲካል ስትሮክ፣ ሆሪዞንታል ስትሮክ፣ ስላንት ስትሮክ፣ ተነል ስትሮክ፣ ከርቭ ስትሮክ፣ ዶት እንዲሁም ሰርክል ስትሮኮች ደጋግመን አሁን በሰራውባት መንገድ እንሰራለን ማለት ነው። እሺ ቨርቲካል ስትሮክን ደጋግመን ቀጥ እያደረግን ለመስራት እንሞክር። ሁላችሁም እየሰራችሁ እንደሆነ ተስፋ አደርጋለሁ በየቤታችሁ። ቨርቲካል ስትሮክን ለብዙ ፊደላት የምንጠቀማት ስለሆነች ፐርፌክትሊ ቨርቲካል አድርገን ለመስራት እንሞክር። እንግዲህ በቀጣይ ደግሞ ሆሪዞንታል ስትሮክን እንሰራለን። ሆሪዞንታልንም በተመሳሳይ ቀጥ አድርገን ለመስራት እንሞክር። ሆሪዞንታል ስትሮክ። ቀጣይ ደግሞ ስላንት ካፒታል ሌተር ኤ ለመጻፍ የምታገለግለን ስትሮክ ናት። በተቃራኒ በኩልም እንሰራታለን። ፐርፌክት አድርገን ለመስራት እንሞክር። ከተሳሳትንና ከተበላሸብንም ባናጠፋው ይመከራል። ቀጣይ የምንሰራውን የተሻለ ለማድረግ ጥረት ማድረግ ነው። ኦኬ ቀጣይ ደግሞ የምንሰራት ተነል ስትሮክ። እንግዲህ እዚህ ምስሉ ላይ እንደምታዩት አድርጋችሁ መስራታችሁን ቀጥሉ ልጆች፣ ተለማመዱ። ሃንድ ራይቲንግ ወይም የእጅ ጽሑፍ ልምምድ ይፈልጋል። ከዚያ ተለማምዳችሁ በመጨረሻ በጣም አስደናቂ ለውጥ ራሳችሁ ላይ ማየት ትችላላችሁ። እቺን ተነል ስትሮክ ደግሞ ገልብጠንም እንለማመዳታለን። በተቻለ መጠን እኔ የምነካቸውን ቦታዎች በደንብ ለመመልከት ሞክሩ። ከስካይ ጀምሬ እስከታች እስከ ግራውንድ ድረስ ነው የነካው የሰራሁትኝ። በቀጣይ የምንሰራው ስትሮክ ያው ዶት ነው። እንግዲህ ዶትንም ከርቭ ይባላል። ከርቭ ስትሮክን በተቻለ መጠን ዝቅ ብላችሁ ለመጀመር ሞክሩ። ትንሽ ወደ ውስጥ ዝቅ ብላ ከርቭ ሰርታ ነው እስከታች ድረስ የምትወርደው። እቺን ስትሮክ በደንብ ከቻላችሁ እጅ ጽሑፋችሁ ላይ በጣም የምጠቅማችሁ ናት። በደንብ ፕራክቲስ አድርጓት። እኔ ባደረኩት መንገድ ብቻ ሳይሆን ሌሎች ፔጆችንም ጨምራችሁ ልምምድ ብታደርጉ በጣም ይጠቅማችኋል። በተቃራኒም በኩል በደንብ እየተለማመዳችሁ ልጆች። የጎበዝ ተማሪ መለያ አንዱ እጅ ጽሑፍ ነው። እጅ ጽሑፉ በጣም የሚያምር ተማሪ ጎበዝ ተማሪ የመሆን እድሉ በጣም ከፍተኛ ነው።
እጅ ጽሁፋችሁ ላይ ስሩ፣ ፕራክቲስ አድርጉ። ቀጥሎ የምታዩት ደግሞ የሰርክል ስትሮክ ነው። ፐርፌክት የሆነ ሰርክል ለመስራት ሙከራ አድርጉ። ሊበላሽባችሁ ይችላል፣ ነገር ግን የሚቀጥለው ደግሞ የተሻለ የሆነ ነው የሚሄደው። እነዚህን ፕራክቲስ አድርጉ። ደጋግማችሁ በመለማመድ ፐርፌክት የሆነ ሃንድ ራይቲንግ ለመጻፍ ትችላላችሁ። ክፍል 2ንም በቅርቡ ለቅላችኋለሁ። ምናልባት አልፋቤቱ ጋር ልንገባ እንችላለን። በክፍል 2 እስከምንገናኝ አመሰግናለሁ። ለዛሬ በቃናል። ቻው ቻው።